አሚር እናቱን ሰርፕራይዝ ሲያደርጋት ተመልከቱ። ሰሞኑን በተፈጠረው ነገር ነው ትንሽ ከእንትን ቪዲዮ ላይ መውጣት ያልፈለጉት። ስለዚህ ብቻ በቃ አሁን እሱ በእናቱ በኩል ያለውን ነገር እንደዚህ አሪፍ እየሆነ ከመጣ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ መጣ ነው በጣም በአንገብጋቢ ጉዳይ ነው ዛሬ መጣሁት እና ቶሎ ይሄንን ነገር መፍትሄ እንድናገኝበትም ስለፈለኩኝ ነው ዛሬ መጣሁት። ሰሞኑን እየተፈጠረ ያለውን ነገር አይታችኋል። በአሚር በኩል ያለውን ነገር እንዳያችሁት ነው። አሚርም ቀለበት አድርጎላት ነበረ ለቤቲ እና ሚኮ ያንን ነገር አይሆንም ብሎ ቀለበት ወስዶ በጣም የማይሆን ነገር ከአሚር ጋርም እንትን ብለዋል። ስለዚህ አሁን ልጁ በጣም በዚህ ሰዓት ላይ አሚር በጣም የማይሆን ነገር ውስጥ ሊገባብን ነው። በቃ ማለት በዚህ ሰዓት ላይ በጣም የማይሆን ነገር ነው እያደረጉ ያሉት። ለቤቲም ለአሚርም ለሁሉም በቃ የሚጠቅማቸውን ነገር አይደለም እያደረጉ ያሉት። እኔ በውስጥ በቃ ብቻ እኔና አሚር ብዙ ነገር እናወራለን እንደ ጓደኛ በውስጥ እንደዚህ ካሜራ ላይም ለእናንተም እንትን ባንላችሁ በውስጥ መስመር ደግሞ ብዙ የምናወራው ነገሮች አሉ። ብዙ እኔና እሱ ከእንትንም ጀምሮ ብዙ ነገር እያወራን ያለ ነው። ስለዚህ አሁን የተፈጠሩትን ነገሮች ለኔ እየነገረኝ ነው። በጣም እየተከፋ ነው ልጁ። በጣም የማይሆን ሙድ ውስጥ እየገባ ነው። በቃ በጣም የማይሆን ነገር ድጋሚ ራሱ ወደዛኛው ህይወት እንዳይመለስ ድጋሚ ወደ ቆሼ እንዳይመለስ እየፈራ ያለውበት ደረጃ ላይ ነው ያሉት። እኔ እንደ ጓደኛ ሁሉም ሰው እየመጣ በቃ ቤቲና አሚር ሰላም እንዳይሆኑ የሚፈልጉ ነው የሚመስሉት። ቤቲና አሚር በቃ የሆነ ነገር ሰላም ጎን ይፈጠራል ይባላል፣ ሰላም የሆነ ነገር ሆኑ ይባላል፣ ድጋሚ ተጣሉ ይባላል። በቃ ፈጣሪ በመሃላቸው ያለውን ነገር በቃ እሱ ካልፈታው በስተቀር ምንም የሚሆን ነገር እየሆነ አይደለም። በቃ የሰላም ህይወት እየኖሩ አይደለም ሁለቱም። ስለዚህ አሁን የመጣሁት በጣም በቃ በዚህ ሰዓት ልጁ በጣም ጭንቀት ውስጥ ነው። የሆነ ማድረግ ያለብን ነገር እንዳለ ስለተሰማኝ ነው። እናንተ የምታስቡትን ነገር ሼር ያደርጋችሁ በጣም በቃ እየተሰማኝ ስለሆነ ነው። ለሱም ቤቲም ሁሌ መከፋት ሆነ፣ አሚርም ሁሌ መከፋት ሆነ። በቃ ማንም ደስተኛ ሁሉም ወደ ፍቅር እንዲመለሱ ሁሉም በቃ የሰው ልጅ እኮ ለጥሩ ነገር ከሆነ እኮ ያደርጋል። ጣልቃም ቢገባ ምንም ቢገባ ግን እዚህ ጋር ለመጥፎ ነገር እንዴት ቀለበት ታረጋላችሁ ምናምን በቃ ይሄ በጣም የማይሆን ነገር ነው እና ሁሉንም ነገር የተፈጠረውንም ነገር ሁላችሁም አይቷችኋል ብዬ አስባለሁ። በቃ አሚርም ድጋሚ ወደዛ ነገር እንዲመለስ እኔ አልፈልግም እና በእኔ በኩል በቃ ማድረግ ያለብንን ነገር እንድናረግ ነው የምፈልገው እኔ። ስለዚህ በቃ ልጁ እየተጎዳ ነው፣ ቤቲም እየተከፋች ነው። ቤቲም በቃ እሷም የውስጧን ሁሉም ሰው አሁን ሚዲያ ላይ የሆነ ነገር ይጋራል፣ የሆነ ነገር ደግሞ አይጋራም። ሁሉም እንደምታዩት ነው። በቃ ሁሌ እየተከፉ ነው። አሚሩ ላይ እየተከፋ ነው፣ ቤቲው ላይ እየተከፋች ነው፣ ሙባም እንደዛው ሚሁም ኦሊም ሁሉም በየራሱ በኩል አሪፍ ሙድ ላይ አይደለም እና ደግሞ በቃ በዚህ ሰዓት ደግሞ እንደዚህ አይነት ነገር ጭራሽ ፍቅር እንዲሆኑ አብረው እንዲሆኑ ከተሻለ በቃ እናንተ ሁለታችሁ አብራችሁ ቀጥሉ ማለት ነው እንጂ ያለብን ጭራሽ በዚህ ሰዓት ደግሞ እንደዚህ አይሆንም። ይሄ በጣም ከባድ ነገር እና በቃ ሙባም ቢሆን ካለበት አሁን ከሚኩ ጋር ምናምን እያወሩ ነው፣ ሚኮም እያዋራኝ ነው ብሏል። ስለዚህ ሁሉም ነገር መጥቶ ሁሉም በቃ በፍቅር ይሄ ሁሉ ነገር እየተደረገ ያለው አሚርና ቤቲ ደስተኛ ሆኖ እንድናያቸው ስለምንፈልግ ነው። ኦሊም ቢሆን ሚኮም ቢሆን ሁሉም ሰው አሚርና ቤቲ ደስተኛ ሆኖ እንዲቀጥሉ ስለሚፈልግ ነው ይሄንን ነገር እያደረገ። እኔም ቢሆን አሚርን ደግሞ እዛ ቦታ ውስጥ እዛ ቆሻሻ ውስጥ ደግሞ እንዳይገባ ስለምፈልግ የራሱን ህይወት ይሄ ደግሞ እየሆነ አይደለም። በቃ እየተከፋ ነው። ነጋ እንትን ነው መሸ እንትን ነው። ስለዚህ በቃ ሁሉም ሰው ሁላችንም አንድ ላይ ተሰባስበን ያለውን ነገር መፍትሄ እንትን ማለት ነው ያለብን፣ መደጋገፍ ነው ያለብን እንጂ አሁን እንደሚሆነው ሁሌ መጣላት ሁሌ እንትን የሚል ከሆነ እሱ በጣም ከባድ ነው። ለአሚርም ለቤቲም ፈጣሪ የልባቸውን ያውቃል።
ከስንት ነገር ውስጥ አውጥቶ ድጋሚ ያገናኛቸዋል። ዛሬ ቢጣሉ ነገ ቢጣሉ ቤተሰብ አብሯቸው ቢሆን ቤተሰብ ቢገፋቸው ሁሉም ነገር ብቻ ከፈጣሪ ፍቃድ ውጪ ፈጣሪ ከጻፈው ፍቃድ ውጪ ምንም የሚሆን ነገር የለም። ስለዚህ ያንን ነገር ገፍተው እነሱ አንድ ላይ እስከሆኑ ድረስ እኛም የበኩላችንን እያረግን እነሱን እያገዝናቸው እየረዳናቸው ነው እንጂ ሁሉ ጊዜ ችግር የምናመጣባቸው ከሆነ ምንም ጥቅም የለውም። ስለዚህ ሁላችንም የየራሳችንን ነገር በቃ እኔም አሁን ያንን ነገር በጣም ተናድጃለሁ። በቃ በሁሉም ሰውም ቢሆን የሆኑ ሰዎች በጣም በቃ ያናዱኛል። ማለት አሚር በዚህ ሰዓት ልንደግፈው ከዛ ነገር ሁሉ ውስጥ አውጥተን እሱን ልንረዳው ነው እንጂ የሚገባው በዚህ ሰዓት እሱ ላይ ጭንቀት የተለያዩ ነገሮች ማምጣት የለብንም። በዚህ ሰዓት አሁን አሚር በጣም ደስ የሚል ሁኔታ ውስጥ ለመሆን እየሞከረ ነው። ከቤተሰቡ ጋር ለመቀላቀል እየሞከረ ነው። ከእናቱ ጋር ከእናቱ ጋር ተገናኝቷል። ቱን ሰርፕራይዝ አድርጓታል። በቪዲዮ አልወጣም፣ ግን በቃ ከእናቱ ጋር ሲሆን ብታዩት በጣም ነው ደስ የሚለው። ከእናቱ ጋር ብዙ ነገር በቃ አሁን ከእናቱ ጋር ሲሆን ያለው ሀሳቡ ጭንቀቱ ሁሉ ይለቀዋል። ከዛ ደግሞ ድጋሚ ደግሞ እንትን ሲል ደግሞ ወደዚህ ሲመጣ ደግሞ ሌላ ነገር ነው የሚፈጠረው እና የአሚርን እናት ማየት የምትፈልጉ ከሆነ ትንሽዬ ቪዲዮ አስገባላችኋለሁ ለናፈቀቻችሁ ማለት ነው። እና እናቱንም ቪዲዮ ሰርፕራይዝ አድርጓታል። ቪዲዮውንም ትንሽ ከናፈቀቻችሁ ይሄው ከላይ ትንሽ አረግላችኋለሁ። እናንተ ደግሞ በጣም እንደናፈቀቻችሁ እርግጠኛ ነኝ። የአሚር እናትን ማግኘት የምትፈልጉ ከሆነ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሽ አብረን እንመጣላችኋለን። ያው ሰሞኑን በተፈጠረው ነገር ነው ትንሽ ከእንትን ቪዲዮ ላይ መውጣት ያልፈለጉት። ስለዚህ ብቻ በቃ አሁን እሱ በእናቱ በኩል ያለውን ነገር እንደዚህ አሪፍ እየሆነ ከመጣ እኛም ለሱ ሰፖርት ነው ማድረግ ያለብን። እሱን ነው መረዳት ያለብን እንደ ወንድም። እኔ አሁን እንደ ወንድም ድጋሚ እዛ ቦታ ብሄድ በጣም ነው የሚደብረኝም የምከፋው። እኔ ብቻ ሳይሆን ሙሉ ኦዲየንስም ቢሆን ቤተሰቦችም ብትሆኑ ሁሉም ጓደኛው እዛ ቦታ ከመድረሱ በፊት ግን እዚህ ጋር ያለውን ነገር ከቤቲ ጋር ሰላም እንዲሆኑ በቃ በውጭ ያላችሁ በጸሎትም ቢሆን ማገዝ ያለባችሁን ነገር ማገዝ አለብን። እኛ አጠገቡ ያለነው ሀሳብ ሼር እንደራረጋለን፣ ብዙ ነገር እንደራረጋለን። ስለዚህ አሁን እሱ ይሄ ሁሉ ነገር ለኔ ከፍሎልኝ እኔ ቪዲዮቹን አይታችኋል ብዬ አስባለሁ። እዚህ ከመምጣቴ በፊት ብዙ ቦታም ብቻ ብዙ ነገር ማውራት ፈልግ ነበረ፣ ግን ብቻ ፈጣሪ ይመስገን፣ ፈጣሪ ለዚህ ቀን አብቅቶኛል። ዛሬ በጣም ደስተኛ ነኝ። ይሄ ሁሉ የሆነው ደግሞ በአሚር ምክንያት ነው። ስለዚህ ይሄንን ሁሉ ነገር ላደረገልኝ ልጅ ምንም ነገር ከወንድሜ በላይ ለኔ በጣም በቃ ከወንድምነት በላይ ነው ይሄ ሁሉ ነገር ማለት ነው። ስለዚህ በቃ የሱን ደስታ ብቻ ነው እኔ ማየት የምፈልገው፣ የቤቲን ደስታ ነው። የሁሉም ሰው ደስ ብሎት ሁሉም በቃ ያንን ነው የሚፈልገው እና በቃ በጣም ምርጥ ወንድሜ ነው። ስለዚህ እንደዚህ አይነት ሪስክ ውስጥ ደግሞ እንዲገባ አልፈልግም። እኔ ሁሉም ሰው ማንም በቃ እኔ ኮንታክትም አድርጌቻለሁ፣ ከሚኩ ጋርም ተደዋውለን አውርተንበታል ያለውን ነገር። እሱ በእርግጥ ስለ ሙባሪክ ምናምን ነው እሱ እያሰበ ያለው። ሙባሪክ ሳይመጣ እንዴት እንደዚህ ያደርጋሉ ምናምን ብሎ ኮንታክት አድርገናል እኔና እሱም። ግን በቃ ቢሆንም በዛ ሰዓት ላይ ደግሞ እንደዚህ አይነት ነገር መፈጠር አልነበረበትም። ከቤቲ ጋር ስንት ነገር ጠብቆ ስንት ነገር እኔና አሚር እንደ ወንድም ነን ብያቸዋለሁ። ሁሉ ነገር እናወራለን። ያን ቀን ምን ያህል ደስተኛ እንደነበረ ምን ያህል ለቤቲ ሰርፕራይዝ ሊያደርግ እንደነበረ አይታችሁታል። ያ ነገር ግን ሳይሆን ቀረና ተበላሽ። ስለዚህ በቃ ከሱ ጋር ማውርተናል። ካሁን በኋላ መደረግ ያለበት ነገር ይደረጋል። በቻልኩት መጠን ሁላችንም በቻልነው መጠን አሚርና ቤቲን አብረን ለማድረግ እስከ ዘላለም እንዳይለያዩ ለማድረግ ሁላችንም የበኩላችንን እናንተም ሙስሊሙም ኦርቶዶክሱም ጴንጤውም ሁላችሁም በየሃይማኖታችሁ ጸሎት እንድታደርጉልን ሁላችሁም ሐሳባችሁን ሼር እንድታረጉን ሁላችሁንም እንጠይቃችኋለን።